ድምፁን ብሰማ ኖሮ ሌላ ነገር አይለኝም። ልጆቼን አደራ ነው የሚለው። ምንድን እንዳጣን ግን ብታውቁ፣ ዘሪሁን እንኳን ለዘላለም ቀርቶ አንድ ጉዞ ሲቀር ከማን ጋር ተጣልቶ ነው? ማን ነው አንተ ከአንተ ጋር ጥሩ አይደላችሁ ምንባባል። በጣም ደግ ነበር። በነገራችን ጸባዩ በጣም ደግ ሰው። ከመምህር ግርማ ሳህሉና ከመምህርት አዱኛ አለሙ ነሐሴ 12 ቀን 1975 ዓ.ም በጉማይዴ የተወለደው ጋዜጠኛ ዘሪሁን ግርማ ለቤተሰቡ የሚታዘዝ ዓላማን ሰንቆ ያደገ ልጅ ነበረ። እናት አባቱ መምህራን ቢሆኑም ከብት ነበራቸውና እነዛን በመንከባከብ በልጅነቱ ኃላፊነቱን ይወጣ ነበር። የተወለደበት ጉማይዴ ከአርባ ምንጭ የ1 ሰዓት ርቀት ሲኖረው 17 ዓመቱ ላይ ቤተሰቦቹ ወደ ኮንሶ በመቀየራቸው ምክንያት ሁለተኛ ደረጃን በኮንሶ መከታተል ጀመረ። ገና በልጅነቱ ጋዜጠኛ የመሆን ህልም ያደረበት ዘሪሁን ትምህርት ቤቱ የሚኒ ሚዲያ ክበባት ውስጥ በመሳተፍ ችሎታውን ለማሳየት ይጥር ነበረ። የበለጠ ደግሞ ሐዋሳ መምህራን ኮሌጅ ሲገባ የቱሪዝም ፍቅሩ የበለጠ እያደገ መጣ። ከ1995 እስከ 1997 በሐዋሳ በነበረው ቆይታ የጉብኝት ጊዜያትን እያዘጋጀ ጓደኞቹን ይዞ ወደ ተራራ ይወጣ ነበረ። ከልጅነት አንስቶ አብሮት ያደገው የእህቱ ባል አብርሃም አበራ እንደሚናገረው ዘሪሁን ከልጅነቱ ጀምሮ ለቱሪዝም ጋዜጠኝነት የተለየ ፍቅር የነበረው ራሱንም የሰጠው ነበር ይላል። ከዘሪሁን ጋር ትውውቃችን ከ8ኛ ክፍል ጀምሮ ነው። ሐዋሳ 5 ሆነን ቤት ተከራይተን እንኖር ነበረ። ወደ አንድ የሚጎበኝ ስፍራ ከወሰደን በኋላ የተመለከተውን ነገር በብዕሩ ከትቦ ያስቀምጣል። ይህን ክህሎቱን እያሳደገ መጥቶም የቱሪዝም ጋዜጠኛ ለመሆን የበቃው በማለት አብርሃም ለዚህ የህይወት ታሪክ አዘጋጅ ተናግሯል። በ97 ዓ.ም ሐዋሳ መምህራን ማሰልጠኛ ገብቶ ከተመረቀ በኋላ በኬሚስትሪ መምህርነት አገልግሎት ሰጥቷል። በጉራጌ ክልል ቀቤና በምትባል ቦታ በኬሚስትሪ አስተማሪነት ለ4 ዓመታት አገልግሏል። የቅርብ ሰዎቹ እንደሚያስረዱት ዘሪሁን ከመምህርነት ይልቅ በጋዜጠኝነት ዘርፍ ቢሰማራ የተሻለ ለሀገሩ እንደሚያበረክት ያምን ስለነበር ጋዜጠኛ ለመሆን የተለያዩ ሚዲያዎች ጋር ማመልከቻ ያስገባ ነበረ። ህልሙ ተሳካና ከ2001 ዓ.ም አንስቶ ወደ አዲስ አበባ መጥቶ ወደሚወደው የጋዜጠኝነት ሙያ ተቀላቀለ። በዛም 97 ኤፍኤም ተቀጠለ። እዚያ ሳለም አቅሙን ሳይቆጥር መስራቱን ይነገራል። የጣቢያው ባለቤት ወይዘሮ ሚሚ ስብሃቱና ባለቤቷም ለዘሪሁን ልዩ አክብሮት ነበራቸው። በመቀጠልም በደቡብ ኤፍኤም 100.9 እንደዚሁም በኢትዮ ኤፍኤም የሬዲዮ ጣቢያዎች እንዲሁም በማህበራዊ ሚዲያ የኢትዮጵያን ባህል ቱሪዝምና የሆስፒታሊቲ ዘርፍ በማስተዋወቅ ረገድ ግንባር ቀደም ተጠቃሽ የነበረው ዘሪሁን ለስራ የማይደክመው እንደነበረ አብረውት የሰሩ ሁሉ የሚመሰክሩት ሀቅ ነው። የቱሪዝም ጋዜጠኛ ዘሪሁን ግርማ ሀገራችን የቱሪስት መስህቦች፣ ታሪካዊ ቅርሶችና ባህላዊ እሴቶች ለዓለም ለማስተዋወቅ በነበረው ከፍተኛ ፍቅርና ታታሪነትም ይታወቃል። ጀምሯቸው ከነበሩት ስራዎች መካከልም የተለያዩ ርዕሰ ጉዳዮችን እያነሳ የሚያስቃኝ ጉዞዬ ወይም ማይ ትራቭል የተሰኘ እንደዚሁም ማይስ አዲስ የተሰኙ ፕሮግራሞችን ለመስራት ዝግጅቱን አጠናቆ ነበረ። ሆስቶችን ተፈላጊ ባለሙያዎችን ለመቅጠር ከቀናት በኋላ ማስታወቂያ ሊያወጣ ወስኖ ውብ ሀገርንም በአዲስ መልክ ሊሰራ እቅድ ነበረው። ጋዜጠኛ ዘሪሁን ከሚታወቅባቸው ተግባራት አንዱ ከተለያዩ ተቋማት ወይም ድርጅቶች የሚመጡ ሀሳቦችን በሚመችና ሳቢ በሆኑ መንገዶች ለማህበረሰብ መሆን ለታለመለት ዓላማ እንዲውል ማድረግ ነው። ከዚህ አስቀድሞ ከተለያዩ መንግስታዊ ከሆኑና ካልሆኑ ድርጅቶች ጋር በመተባበር የተለያዩ ስራዎችን መስራት ችሏል። በቱሪዝም፣ በህዝብ ግንኙነት፣ በማስታወቂያ፣ በስነ ጽሁፍ፣ በባህልና ታሪክ መስክ ላይ ስራዎችን የሰራና ከፍተኛ ልምድ ያካበተ ጋዜጠኛ መሆኑ ይነገርለታል። የህዝብ ግንኙነትን ተጽዕኖ ያለው የሚዲያ ይዘት የማዳበር ችሎታው ሰፊውን የኢትዮጵያ ባህልና ቱሪዝም ሀብቶችን ከፍተኛ ውጤትን አስመዝግቧል። በኢትዮ ቱሪዝም እና ሆስፒታሊቲ እንዲሁም በኢሳት ቴሌቪዥን ይተላለፍ በነበረው ተጠባቂ ውብ ሀገር በተሰኘው የቴሌቪዥን ፕሮግራም ባህላዊ ትውውቅና የቱሪዝም ልማት ግንዛቤ እንዲጨምር ከፍተኛ ለውጥ ማምጣት የቻለ ጥሩ ጋዜጠኛ ነበረ። የኢትዮጵያ ባህላዊ ቅርሶችን የሚዲያ ተደራሽነት ለማሻሻልና የቱሪዝም ግንዛቤ ለማሳደግ እየሰራ የነበረው ጋዜጠኛ ዘሪሁን በጥቅሉ
ከ17 ዓመታት በላይ የሚዲያ ልምድ ያለው ጋዜጠኛ፣ አማካሪና አሰልጣኝ ነበር። የሚዲያ ሰው ዘሪሁን ግርማ ሳህሉ የከተማ ቱሪዝም ጋዜጠኝነት ላይ በብዙዎች ለመደነቅ የቻለ ስልጠና የሰጠ ሲሆን በዚህ የማሰልጠን ልዩ ክህሎቱ ብዙዎች አድናቆት ይቸሩት ነበረ። 3 ወንድሞች 3 እህት የነበረው ዘሪሁን በተለይ በባህልና ቱሪዝም ዘርፍ ትልቅ አሻራ ማኖሩን በዘርፉ ላይ የተሰማሩ ምስክርነት ሰጥተዋል። ጋዜጠኛ ዘሪሁን በ1998 ዓ.ም ከተዋወቃት ባለቤቱ ወይዘሮ ብሩክታዬ ደሳለኝ 2 ልጆችን ያፈራ ሲሆን የ14 ዓመትና የ9 ዓመት ልጆችንም አፍርቷል። ሐሙስ ጥር 28 2018 ድንገታዊ በሆነ መልኩ ሕይወቱ ያለፈው ዘሪሁን የ42 ዓመት ጎልማሳ ነበረ። ህልፈቱ የቱሪዝም ሚኒስትሯን ሰላማዊት ካሳን ጨምሮ ሌሎችም ከቱሪዝም ጋር የሚሰሩ ተቋማትን ያስደነገጠ ሲሆን ሁሉ በማህበራዊ ትስስር ገጻቸው የሐዘን መልእክት አስቀምጠዋል። የጋዜጠኛ ዘሪሁን ግርማ የቀብር ስነስርዓት በአርባ ምንጭ መድኃኔዓለም ቤተክርስቲያን ጥር 29 2018 የተፈጸመ ሲሆን ቤተሰቡ አዲስ አበባ ከመጣ በኋላ በዛሬው ዕለት የካቲት 3 2018 የሻማ ማህበራትና የማስታወሻ መርሃ ግብር ተደርጎለታል። የሰው ልጅ ቢያልፍም የሰራው ታሪክ ግን ዝንተ ዓለም ሲታወስ ይኖራል። ዘሪሁን ሲደውልልኝ የእግዚአብሔር ሰላምታ አይለየኝም። የት ነው ያለው ነው የሚለኝ። ወይ ምሳ አብረን እንብላ ወይ ቁርስ አብረን እንብላ። ኧረ ዘሪሁን የእግዚአብሔር ሰላምታ ይቀድማል አለ። የት ነው? በጣም ኢንፎርማል ነው ግንኙነታችን። በጣም ማረሳው ኦሮሚያ ክልል ላይ ያለው አንድ ትልቅ አሳይመንት ተሰጥቶን ይህን ስራ ከማን ጋር መስራት እችላለሁ ብዬ ለዘሪሁን ነገርኩት። የት ነው አለኝ። ሐረርጌ ነው አልኩት። ከአዲስ አበባ 700 ኪሎ ሜትር። በጣም ፈታኝ ጊዜ፣ ትልቅ አሳይመንት ከመንግስት ተሰጠ። ሁላችሁም ታውቃላችሁ፣ በተለይ የቱሪዝም ቤተሰቦች እና ሲኦል ዋሻ የሚባል ከሐረር ከተማ ርቀቱ ወደ 200 ኪሎ ሜትር ይሆናል። ከዚህ 700 ነው። እኔ ድራይቭ እያደረኩ እዚህ መጥቼ ከዚህ ቤት ነው ፒክ አድርጌው ይሄድ ነው እና በጣም በጉዟችን እየተደነቀ በደረሰበት ቦታ ሁሉ ፖስት ያደርግ ነበር፣ ፎቶ ይለጥፋል እና በመሀል እሱ ፖስት ያደረገውን ነገር ተመልሶ ያይና ሁንዴ ጓደኞቼ ምን እንደሚሉ አንተ ሰውዬ አብደሃል እንዴ? በዚህ ጊዜ እዛ ድረስ ሄድከው ጤነኛ ነህ እንዴ? እሺ ቢያንስ ሌላውን ነገር ተውና ፎቶውን አትፖስት፣ እዚህ ነኝ አትበል እያሉኝ ነው ጓደኞቼ እያለ ያስቀኝ ነበር። 2 ሳምንት ሙሉ ጫካ አብረን ነበር እዛ ይህን ጥናት ለመጨረስ። ዘሪሁን የሩቅ ሰው ነው ብዬ እኔ የአካባቢውን ሰው በደንብ ስለማቅ አንተ መኪና ውስጥ ደር፣ እኔ ከነሱ ጋር አድራለሁ፣ እነሱ ጋር ተኛለሁ እለዋለሁ። በፍጹም ይለኛል። የ3 ሰዓት ሙሉ ዋሻ ውስጥ አብረን ሄደን ከ3 ሰዓት ጉዞ በኋላ እኔን አመመኝ እና እኔን ያበረታታኛል። እሱ በፊዚካል ከራሱ አልፎ ስለ ሰው የሚጨነቅ እኔ ይዤ ሄጄ እሱ ትራስ ይመርጥልኝ ነበር፣ እዛ ፍራሽ ይመርጥልኝ ነበር። ዘሪሁን የተለየ ሰው ነው። ከዛም አዲስ አበባ ስገባ ከኔ አልተለየም። የስራ ግንኙነታችን እዛም ድረስ ዘለቀ። ከማረፉ 5 ቀን በፊት አንድ ስራ አብረን ለመስራት ሰነድ ጨርሰን እንድንፈራረም ቀናትን እየቆጠርን ነበር። ይህን ሰነድ ወይ ዛሬ ሊሆን ይችላል የምንፈራረሙ፣ ግን ዘሪሁን ቀደም ያረፈ ቀን ተደጋግሞ ስልክ ይደወልልኝ ነበር። በራሱ ስልክ ማንሳት የማልችለው ስብሰባ ላይ ስለነበርኩ ዘጋበት ነበር። ስወጣ መልሼ ስደውል ባለቤቱ ነች። ዘርሽ አርፏል አለች።
በጣም ከባድ። ድምፁን ብሰማ ኖሮ ሌላ ነገር አይለኝም። ልጆቼን አደራ ነው የሚለው። ይህን ማስቀጠል ያስፈልጋል። እነሱም ማገዝ ያስፈልጋል። ይህን ነው ማለት የምንችለው እና ይህን አደራ ማለት እፈልጋለሁ። ሌላው እኛ አንችልበትም እንደተባለው ኢቨንት ቢሆን እንችል ነበር እና ሲነገረን ምን እንደምናደርግ አናውቅም ነበር። ደግሞ ሰው የሌለንም ይመስለን ነበር። ሰው እንዳለን ያሳያችሁን ወንድሞቻችን፣ በተለይ በዘሪሁን ጉዳይ እውነቴን ነው አሽዬ፣ እግዚአብሔር ብድራችሁን ይመልሳል። ሄኖክ፣ የስራ ኃላፊዎች እውነቴን ነው በጣም እኔ ዘሪሁን ከቁም ነገር ውጪ የሚያውቀው ሰው ያለም አይመስለኝም ነበርና የዛን ቀን እስከ ዛሬው ቀን ድረስ ወንድም አለለካ ሰው አለለካ እንድንል አድርጋችሁናል። በተለይ የቱሪዝምን ቤተሰቦች፣ የቱሪዝምን የስራ ኃላፊዎች ነው እንዴ እስከ ምሽት ድረስ በዛ ሁኔታ እዚህ ከኛ ጋር ናቸው ያሳለፋችሁትን መቼም አንረሳው። ምንም ልናደርግ አንችልም። ጠቡ ከእግዚአብሔር ጋር ነው። እግዚአብሔር ፈለገው ዘሪሁንን። ስለዚህ ከከሌ ቢሆን እናስጥለው ነበር። ሌላ ምንም አልልም። አሁንም አደራው የልጆቹ የቤተሰቡ ከኛ ጋር ነው። ምንድን እንዳጣን ግን ብታውቁ፣ ዘሪሁን እንኳን ለዘላለም ቀርቶ አንድ ጉዞ ሲቀር ከማን ጋር ተጣልቶ ነው? ማን ነው አንተ ከአንተ ጋር ጥሩ አይደላችሁ የምንባባል? አንድ መኪና ላይ ሲጎድል የሚረብሽ በነፃነት የምንናገረው ብንወቅሰው ብንወደውም እንደፈለግን የምንናገረው ከጀርባ ምንም ያስባል የማንለው ወንድማችን ነበር እና ሁላችንም ተጎድተናል። እግዚአብሔር ለሁላችሁም መጽናናት ይስጥ። ዘሪሁን ለእኛ በጣም ደግ ነበር። በነገራችን ጸባዩ በጣም ደግ ሰው። እኔ በህይወቴ ዘመን ከሚቀርቡኝ ሰዎች መካከል ከአጠገቤ ያጣሁት ሰው 15 ዓመት ነው የምንተዋወቀው ከዘሪሁን ጋር እና አልቅሼ ሊወጣልኝ አልቻለም። ማመን አልቻልኩም። ምን ያህል ሴክተሩ ላይ እንደሰራ እንደተጎዳ ስለ ጤናውም አውቃለሁ። ብዙ የምንመካከር ሰዎች ነበር። ይረዳኝ ነበረ በጣም በቃ አጠገቤ ያለ ሰው የሚመስለኝ አንዱ ዘሪሁን ነው። እኔ 2-3 ሰው ብቻ ነው የምጠራው በህይወቴ ዘመን። እኔ ምናልባት ራስ ወዳድ ስለሆንኩ ዘሪሁንን አንዱ ማጣት የሚቆጨኝ ስለ እኔ የሚመሰክር ሰው ያጣሁ ያህል ይመስላል። ስለ እኔ መናገር የሚችል ሌላ ሰው ያለ አይመስለኝም እና አጠገቤ በቃ ራስ ወዳድ ዘሪሁን አለፈ፣ ስለ እኔ ማን ያወራል ከዚህ በኋላ ብዬ የማለቅስ ሰው ነው። ዘሪሁንን በጣም ነው የምወደው። ቤተሰቡን በጣም ነው የምወደው። በጣም እንቀራረባለን። በእውነት በጣም የተለየ ልጅ አለው። ወንዱን ልጁን ጭንቅላቱን ብታዩ ትገረማላችሁ። ዘሪሁን በጣም ትሁት ልጅ ነው። በተለይ አገሩን ይወዳል። እንደው ኃላፊዎችም ያላችሁ ታውቃላችሁ ባህሪውን በምን ደረጃ እንደሚያገለግል እንደነበረ እኔ ከልቤ ያውቃለሁ። እጅግ በጣም ያዘንኩትም እኔ በህይወቴ ዘመን እንደዚህ አዝኜ አላውቅም። እንደው እባክህ አንድ መሆን ጥሩ ነው። በእንደዚህ አይነት አጋጣሚ ሴክተራችን እየተዳከመብን እንዳይመጣ እንዲህ አይነት ሰዎች ዋስትና ያስፈልጋቸዋል። የምንለፋው የምንደክመው ሁላችንም ለቤተሰብ ለልጆቻችን ብቻ ነው። ሌላ ተስፋ የለንም እና እኔ አሁን ጠንከር ብዬ ራሴን አበረታትቼ ነው መምጣት እስከማልፈልግ ድረስ ነው ዛሬ የመጣው እና እባካችሁ ሁልጊዜ እያሰብነው እንድንኖር፣ ቤተሰቦቹን እንድናግዝ፣ በጋራ እንድንሆን፣ ከባዱን ኃላፊነት ከዚህ በኋላ በጋራ እንድንወጣ ነው የምለምናችሁ። ዘሪሁንን በጣም እንወደዋለን። በምንም መንገድ አንረሳው። ዘሪሁን ሁልጊዜ ልጆቹን ቤተሰቦቹን የሚያስብ ጉደኛ በልባችን ላይ ጽፎ ያለፈው ነገር በጣም ከባድ ነው። ቅድም እንዳያችሁት ሄኖክ
እያለቀሰ ነው ያረዳኝ። አስናቀ እንደገና ዳንኤል ፀሐይ ሁሉም እኔ ጋር ደውለዋል እና ያው ስብሰባ ላይ ስለነበርን ሳይለንት ነበር ስልኬ። ከቤት እንወረድኩ ስልኬን ሳይ መደዳውን ተደውሏል። የደወሉት ደግሞ የቱሪዝም ሰዎች ናቸው። ስለዚህ ምን ሆነ? እኔ ህዝብ ግንኙነት ለቅቄያለሁ። ምን ሆኑ ሳነሳ ዘርሽ ያረፈ። ዘርሽ ማን ነው? ምን እያወራ ነው አሉት። ከሳምንት ከ15 ቀን በፊት እንዲሁ እንደ ቤተሰብ ስለምናያቸው ቱሪዝም ማሰልጠኛ ኢንስቲትዩት የሆነ አንድ የቤተሰብ ፕሮግራም አዘጋጅተን ነበርና አስቴር ፒያሯ አልነበረችም። በአጋጣሚ በሆነ ስራ እነዚህ ልጆች እንዴት ቤተሰብ አይደለም ወይ ብዬ ያንዳንዱን ደወልኩላቸው እና ዘርሽ ምንድን ነው ያለኝ? ገዜ ሰሞኑን ትንሽ አሞኝ ነበረ፣ ግን አሁን ወጣ ወጣ እያልኩ ስለሆነ እመጣለሁ። ቤተሰብ ጠርቶኝ አልቀርም አለ። መጣ። እንዲሁ ሲጫወት ሲስቅ እኔንም የሆነ ነገር ኬር ያደርጋል። ዝም ብሎ ሰዎችን ፊት ያነባል፣ የሆነ ነገር ያደርጋል እና ዘሪሁን ከራሱ በላይ ለሀገሩ፣ ከራሱ በላይ ለቤተሰቡ፣ ከራሱ በላይ ለሙያው የተሰጠ በነፃ ሲያገለግል የነበረ ነው። ዘሪሁን የሆነ ነገር ይኖረዋል ብዬ አላስብም። ቅድም አስናቀም እንዳለው ሄኖክም እንዳለው ለምን ያገቡናል እንዳለው እውነቱ ከዱር እንስሳው ጋር ከታሪኩ ጋር ከተፈጥሮ ጋር አይታችሁታል። በፊት ሰሞኑን የሰራቸው ስራዎች ዝም ብላችሁ ሲመላለሱ አይታችሁ ከሆነ የተፈጥሮ ሰርቷል፣ ባህላዊ እንትኑ ሰርቷል፣ ታሪካዊ ቅርሱን ሲያስተዋውቅ ነበር። አንድ ራቻ መድኃኔዓለም ተሰናብቶ ነው የሄደው ዘሪሁን ጸሎት አድርጎ ማለት ነው። ስለዚህ እኔ ቱሪዝም ሁልጊዜ ያስበዋል፣ ይዘክረዋል። ብዙ ህልም ነበረው የሚያወራኝ ማለት ነው። ሁንዴ እንዳለው ኢንፎርማል ነው ዘሪሁን 6 ሰዓት ያወራል ሌሊት። እንደውም ቤተሰቦቹ የሚያውቁት እንደዛ ይመስለኛል። ሌሊት 6 ሰዓት ቴክስት ያደርጋል፣ የሆነ ነገር ያደርጋል። ካልተኛ ብዬ እኔም እደውልለታለሁ። አንዳንድ ጊዜ ቁጭ ብለን ስናወራ ይነግረኛል ራእዩን። ያን እውን አድርጎ ማየት ነበር እኔ እድሜ ሊሰጠኝ የሚፈልገው። እሱ በዚህ መንገድ ይቀድማል ብዬ አስቤ አላውቅም። ግን እግዚአብሔር ደግሞ አይሳሳትም። እግዚአብሔር ትክክል ነው። እግዚአብሔር ጋር ለመቃወም ካልሆነ በስተቀር የዘሪሁንን ሞት ማመን ከባድ። እስካሁን ድረስ እኔ አላመንኩም። ግን ደግሞ ይሄን አለ ማለት ደግሞ አንቺ ቅድም አባታችን ብዙ ነገር ስላሉ ማለት ነው። ማን መቼ እንደሚሄድ አይታወቅም። ለሱ መዘጋጀት ነው እንዳሉት ሁላችንም መዘጋጀት ያስፈልገናል። ልጆቹን፣ ቤተሰቦቹን ግን ሁላችንም በምንችለው መልኩ እንዳንለያቸው አደራናል። እንዴት አድርገን እንለያለን? አደራ ብሎ ነው የሞት። ምክንያቱም እኔ ሳላውቃቸው በደንብ አስተዋውቆኛል። ሁሉንም ነው የሚያስተዋውቁ ዘሪሁን። ስለዚህ እኔ በምችለው እግዚአብሔር እድሜ በሰጠኝ ልክ ከቤተሰቡ አልለይም። ሁልጊዜ አብረን እንኖራለን። እግዚአብሔር በደጋጎች ወር ያስቀምጥልን፣ ያሳርፍልን። አመሰግናለሁ። ሆስፒታሊቲን በሬዲዮ ኢትዮጵያ ላይ ለመጀመሪያ ጊዜ ከግርማ ፍስሐ ጋር አጠገብ ያለ ግርማ ፍስሐ ለመጀመሪያ ጊዜ ሆስፒታሊቲን በሬዲዮ 2003-2004 አካባቢ ሲጀምር ዘሪሁን በወጣበት ሚዲያ ነው እኔ የምገባው። ከመሸጋገሪያ ሙዚቃ በኋላ እኔ ነው የምገባው። ዘሪሁን ስለ ቱሪዝም ትንሽ ያወራል እና እኔ ደግሞ ስለ ሆስፒታሊቲን በሬዲዮ በዛ ሰዓት ዛሚ 90 ላይ እዚህ ግርማ አለ። ግርማ እድሉን ሰጥቶኝ ጀመርኩ ማለት ነው። ስለዚህ ዘርሽ አያውቀኝም። እኔም በዛ ሰዓት ምንድነው እኔ ሚዲያው ላይ ስገባ እኔም በጆርናሊዝም እንደ ኮሚኒኬሽን ከባህር ዳር ዩኒቨርሲቲ ጨርሼ ነበርና እኔም ቱሪዝምን በጣም ወድ ነበር። ስማርም ቱሪዝም ነው መሆን፣ ጋዜጠኛ ነው መሆን የምፈልገው የነበረው። ከዛ ዘርሽ ስወጣ ሲገባ ምን ይለኛል? በል እንግዲህ ስለ ፎጣ ልታወራ ነው አለኝ አንድ ቀን። ለካ እኔ የማወራው ለካ እውነትም ስለ ፎጣ ነበር። እና በሆነ ሰዓት እኔ ሆስፒታሊቲን በሬዲዮ አቆምኩኝ። ሳቆም ዘርሽ ደወለና አሼ ለምን አቆምክ ሲለኝ በቃ ተው እባክህ ከዛ የተሻለ ብር ስላገኘሁ እኔ አስተናጋጅ ሆኛለሁ አልኩት። ስለው አስተናጋጅ እየሰራ ሲለኝ አይ አስተናጋጁ ጋዜጠኛ ስትሆን
ትንሽ የጋዜጠኛ እንትን ከባድ ስለሆነ ምንም አላረግም አልኩት። ከዛ 2018 በፈረንጆች የሆነ ነገር ጨለመብኝ። ምንድነው የጨለመብኝ መሰላችሁ? ሰዎች ተነሱብኝ እኔ ላይ፣ ግሩፖች ተነሱብኝ እኔ ላይ፣ እኔ ሊያጠፉ ፈለጉ። ከዛ ዘሪሁን ደውሎ በአንድ ስልክ ምን አለኝ? አሹ በቃ አሁን የተነሳበት ሰዓት ስለሆነ ለማንም ዝቅ እንዳትላለኝ። ሁሌ እሱን ሳስብ ሁሌ ሲደውልልኝ ድራይቭ እያደረኩ የመጣሁት ከቢሾፍቱ ነበር። ልክ እዚህ ስደርስ በጣም አነሰረኝና እኔም ወድቄ የእሱ አልጋ ላይ ነው የተኛሁት። ስለዚህ አሁን አላለቅስም። እኔ የምለው ምንድን ነው ዛሬ ይህ ለእኔም ጥሩ መልዕክት ስለሆነ እኔ በቃ ምንም እንባም አታዩብኝ፣ አልቅሻለሁ፣ ሸኝቼዋለሁ። ከዚህ በኋላ የማደርገው እኔ ምንድን ነው ቤተሰቦቹን፣ እህቶቹን፣ ዘመዶቹን እቆማለሁ። ማስተማር ያለብኝን አስተምራለሁ፣ ማድረግ ያለብኝን አደርጋለሁ። 100% በቃ አላለቅስም። ለምንድን ነው የማለቅስ? ግን እኔ ዛሬ ልጠነክር ልጀግን ብዬ ውስጥ ከሐሙስ ዕለት ጀምሮ ከአቅሜ በላይ የሆነ ሰቆቃ ውስጥ ነበር። ዛሬ ግን በልጆቼ ፊት ጠንክሬ መታየት ፈልጌ ራሴን አፍኜ ያለው በትንሽ ስለተደረገው ነገር ቀደምቱ ሁሉ አገር ያደረገውን ስለመሰከራችሁ ሰዎች ሁሉ እግዚአብሔር ክብር ይስጥልኝ። እኔም ለእሱ ታግዬ እሱ ታግሎ ዛሬ አርፏል። እኔም ጠንክሬ በጀግንነት ስሜት ልወጣ ቃል ገባለሁ።